بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين وصلى الله وسلم وبارك على نبينا محمد وعلى آله وأصحابه أجمعين وبعد السلام عليكم ورحمة الله وبركاته እንግዲህ ወደና የተከበራችሁ የድሩስ መልቲሚዲያ ፕሮዳክሽን ተከታታዮች እነሆ በጉጉት ሲጠበቅ የነበረው የኛ ሚና የተሰኘው ፕሮግራማችን ዛሬ ይጀምራል ማለት ነው። እንግዲህ በዛሬው ፕሮግራማችን ልዩና ድንቅ የሆነ ቤተሰብን ከጎኔ ይዤላችሁ መጥቻለሁ ማለት ነው። እነሱም እንግዲህ ይሄንን ይመስላሉ። እንግዲህ ስማቸውን ደግሞ ይበልጥ እነሱ ያስተዋውቁናል ማለት ነው። ቢስሚላህ الرحمن الرحيم خضر يوسف ባላና مرحبا እንግዲህ ሼክ خضرን እዚህ ጋብዘናቸዋል ማለት ነው። እንደዚሁም በዚህ በኩል የምታዩቸው ልጆቻቸው ናቸው። እንግዲህ ከነሱ ጋር አሪፍ ቆይታ እናደርጋለን። እንግዲህ ኢንሻአላህ ከአንዳንድ ጥያቄዎች ወደ ፕሮግራማችን ከመግባታችን በፊት ወደ ሼክ خضر የተወሰኑ ጥያቄዎችን እናቀርብላችኋለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። مرحبا እንግዲህ ሼክ خضر ጥሪያችንን አክብራችሁ ስለመጣችሁ እጅግ በጣም እናመሰግናለን። ሹክራን ለኩም። እኔም አመሰግናለሁ። مرحبا እንግዲህ እናንተ ያው ድንቅ የሆነ ቤተሰብ ነው ያላችሁ። ማሻአላህ አላህ Subhanahu Wa Ta'ala ይጨምርላችሁ ይያልን። እስኪ ከመጀመሪያው ከራሳችሁ ህይወት ምን አይነት ህይወት መጀመሪያ ያሳልፋችኋል የሚለውን አንዳንድ ነገራቶችን ብታስተላልፉልን ከትዳር በፊት የነበረው ህይወታችሁን ምናምን የተወሰነ ነገር ብታጫውቱን። ቢስሚላህ الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم እንግዲህ ህይወት ብዙ ነገር አላት ብዙ ሰርፍ አላትና ከየትኛውን ለምነግር ባላቅም ከትዳር በፊት ያለው ህይወትን በተመለከተ ኦልሞስት 32ኛ አመቴ ላይ ነው ትዳር የመሰረትኩትና ከዛ በፊት በትምህርት ነው ያሳለፍኩት። ቅራአትም ሞካክር ያለው በዛ ነው ያው ቁርአን ቀርቻለሁ። ኪታቦችም አንዳንድ ኪታቦችን እንትን ያለውና የዛን ወቅት በአብዛኛው በትምህርትና በመንግስት ስራ ላይ ነው የቆየሁት። ቆይታዬ እዛ ውስጥ ነው። ኦኬ በ32 አመታችሁ ነው ትዳር ያዛችሁት? አሁን ስንት አመታችሁ ነው? አሁን 53 አመቴ ነው። ማሻአላህ ማሻአላህ እንግዲህ እንደምታዩቸው ገና ልጅ ናቸው። 53 አመታቸው ነው እንግዲህ ሱብሃንአላህ። እስኪ ትዳር ሰላማያዝ እንዴት አሰባችሁ? በሰዓቱስ የነበረው ሁኔታ እንዴት ነበር? ያው ትዳር እንግዲህ ማንኛውም ሰው ከዛ የሚቀር አይደለም። ዋናነት እንደ ሙስሊም ደግሞ ሲታሰብ እንደ እስላም ትዳርን መመስረት ግድ ነውና ያው የኢማን ግማሹ ጋብቻ ነው የሚለውም ነገር ስለነበር እንዳውም ዘግይቻለሁ የሚል ነገር ነው ያለኝ። የራሴን ከቤተሰብ ወጥቼ መንግስት ስራ ይዤ ኦልሞስት ወደ 10 አመት ካገለገልኩ በኋላ ነው ያገባሁትና ስለዚህ እንግዲህ የትዳር ህይወት አንተ አታውቀውም። አላህ Subhanahu Wa Ta'ala ነው የወሰነውን የሚያገናኘው። ስለዚህ ከዛ አንፃር በቅራአትም በስራም ላይ በነበርኩበት ጊዜ ያው አላህ የወሰነው ሲሆን ከነ ሶፋን እናት ጋር በ1995 ተጋብተናል። በ1995 ማሻአላህ እንግዲህ በ1995 ከተጋባችሁ አሁን ላይ 2017 ዓመተ ልደት ሊገባ እየተቃረበ ነው እና እስከዛሬ ድረስ ስንት ልጆች አሏችሁ? ስንት ልጆች አፍርታችኋል? አልহামዱሊላህ እንግዲህ 7 ልጆች አሉ። ከሶፋን እና ከዑመር በላይ 2 ሴት ልጆች አሉ። ከዛ ከዑመር በታች ደግሞ 3 አሉ። ማሻአላህ እስከነሱ 7 ናቸው። 4 ወንድ 3 ሴት ልጆች አባት ነኝ። ኸይር ማሻአላህ ማሻአላህ በጣም ደስ ይላል። እንግዲህ የተከበራችሁና የተወደዳችሁ ተመልካቾቻችን ፕሮግራማችን እንደዚሁ ያለ ይቀጥላል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከትንሽ ቆይታ በኋላ እንመለሳለን።
خير እንግዲህ ከተወሰነ ረፍት በኋላ ተመልሰን መተናል እንግዲህ ሼክ ኸድር 7 ልጆች አላቸው ከ7ቱ ልጆቻቸው መካከል ሁለቱን እዚህ እንዲገኙ አድርገናል እስኪ ቅድሚያ ራሳቸውን ያስተዋውቁን مرحبا እንኳን ደህና መጣችሁ مرحبا ስማችሁን እስኪ እንተዋወቅ صفوان خضر يوسف بلان مرحبا ስማችሁ ማን ነው عمر خضر بلان خير ما شاء الله እንግዲህ عمر خضر እና صفوان خضر ይባላሉ እንግዲህ እነዚህ ልጆች እድሜያቸው እጅግ በጣም ገና ነው ግን ሆኖም ሳለ እነዚህ ሁለት ልጆች እንደምታዩቸው ሐፊዝ ናቸው እንግዲህ ሐፊዝ አልቁርአን ናቸው እንግዲህ ከነሱም የተወሰነ ነገራቶችን ምንቃኝበት ሰዓት ይኖራል ሁላችሁም አውራችሁን ቆዩ እንላለን ማለት ነው مرحبا ከዑመር እንጀምርና ዑመር ስለሐፈዝክ ምን ይሰማሃል ስለሐፈዝኩ በጣም ትልቅ ደስታ ነው የሚሰማኝ مرحبا ቁርአን ልታሰሙ ትችላላችሁ مرحبا اسكي يتمتعن سورة قرالنا أعوذ بالله من الشيطان الرجيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم ما شاء الله عمر والله دمسه በጣም እጅግ ማራኪ ነው አላህ Subhanahu Wa Ta'ala ተፍድረብ አድርጎ ይጨምርልህ እስኪ እንግዲህ የሱን ደግሞ እንደዚህ ከሰማን የወንድሙን صفوان خضرን ድምጽ ደግሞ እንደዚሁ ማቀራር ሁኔታ አብረን ምናይ ይሆናል مرحبا اسكي صفوان ደግሞ የተወሰነ ነገር በመሐፈዝ አንተስ ምን አይነት ስሜት አለው ላንተ መሐፈዝ ቁርአን ሐፊዝ መሆን ምን ያህል ስሜት አለው ላንተ እኔ በጣም ትልቅ ደስ የሚል ስሜት ነው የሚሰማኝ ቁርአን በመሐፈዝ በጣም ደስተኛ ነህ مرحبا اسكي የተወሰነ ነገር እስኪ ያሰማን أعوذ بالله من الشيطان الرجيم الذين قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل فانقلبوا بنعمة من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم إنما ذلكم الشيطان يخوف أولياءه فلا تخافوهم وخافون إن كنتم مؤمنين ما شاء الله والله እጅግ በጣም አስገራሚና በጣም አስደማሚ ያቀራር ሁኔታና የተለየ ድምጽ አላቸው አላህ ይጨምርላችሁ እስኪ ከናንተ ከውላታችሁ በእድሜ ትልቁ ማን ነው مرحبا እድሜ ስንት ነው 15 እድሜ 15 ነው ቁርአን በስንት ዓመት ነው ያፈስከው 12 ዓመት ቁርአን ሐፊዝና مرحبا ዑመርስ እኔ እድሜ 12 ነው አሁን 12 ነው እድሜ ستحفظ ስንት ዓመት ነበር 11 ዓመት በ11 ዓመት ቁርአን ሐፍዘሃል ሱብሃንአላህ እንግዲህ በ12 ዓመታቸው እንደዚሁም በ11 ዓመታቸው ቁርአንን ሙሉ እንግዲህ በሚያመር አቀራር እንግዲህ እንደተመለከታችሁት በ12 ዓመቱ ሐፍዟል እንደዚሁም ደግሞ በ11 ዓመቱ ቁርአንን እንግዲህ ሐፍዟል አላህ Subhanahu Wa Ta'ala እንግዲህ የሚጠቀሙበት አላህ ያድርጋቸው እስኪ እንግዲህ ደግሞ ከአባታቸው ከሼክ ኸድር ጋር የተወሰነ ጥያቄ እንጠይቃቸዋለን አብራችሁን ቆዩ مرحبا እንግዲህ ሼክ ኸድር ልጆቻችሁ ድምጻቸውም እንደዚሁም አቀራራቸውም እጅግ ማራኪ ነው በዚህ ባቀራራቸው ወይም ደግሞ ቁርአን ሲሐፍዙ በተለያዩ ነገራቶች
በዚህ እድሜያቸው የተለያዩ ነገራቶች ሲያደርጉ ወላጆች እናቶች አባቶች ለልጆቻቸው ምን አይነት ሚና አላቸው ምን አይነት ነገር ሊያሳልፉ ይችላሉ ምን አይነት ነገር ማሳለፍ አለባቸው ልጆችን እንግዲህ በ11 አመት ወይም ደግሞ በ12 አመት እንዲሐፍዝ በማድረግ ከቤተሰብ ትልቅ ሚና አለው ብዬ ነው ማስበው እና ይሄንን ለማድረግ ምን አይነት ሚና ያስከፍላል ምን አይነት ነገራቶች አሉት እስኪ ትንሽ ነገር እስኪ ቢስሚላህ እንግዲህ ያው በተርቢያ ለማሳደግ ሰው የወላጅ የሚጥረው ነገር ይኖራል ሰበብ ለመሆን ትልቁና ዋናው ነገር የአላህ ስጦታ ነው አላህ Subhanahu Wa Ta'ala ሲፈቅድ የአላህ መሽአት ነው ቀድሞ የሚመጣውና ሁሉ ነገር በአላህ ውሳኔ ይሆናል ያ ማለት ግን ወላጅ ምንም ድርሻ የለውም ማለት አይደለም አንደኛ ከመጀመሪያ ከልጅነት ጀምሮ በዲን ላይ እንዲያድጉ አርአያ መሆን ያስፈልጋል እዛው እጪ ሁሉ ጊዜ መምከር ልጆችን ማመላከት ጥሩ ነው እንግዲህ እኛው ቤት ውስጥ ያው እንደነገርኩ እኔ አብዛኛው ህይወቴ መስራው መንግስት ሰራተኛም ስለሆን ብዙ ጊዜ ከልጆች ጋራ ቤት አልውልም እና ትልቁ ሚና ያላት በዚህ በኩል እናታቸው ነች እናታቸው ለራሷ የቀራች ስለሆነች ቤት ውስጥ በደንብ ይዛቸዋለች ሊቀርብ ታደርጋለች ክትትሉ አለ ስለዚህ እኔም ባለኝ ጊዜ እነሱን ወደ መስጂድ ወደ ቂራት እንዲሄዱ የማበረታታት ስራ ነው መስራውና እንግዲህ አጠቃላይ ለህፃናት የፈለጉትን ስራ ወይም ደግሞ የፈለጉትን ነገር እንዲያደርጉ ነፃነት መስጠት እንዳለው ሆኖ ግን ደግሞ ጥሩ ነገር ማመላከት ወደ ጥሩ ነገር መምራት ከመጥፎ ቦታ ላይ መከልከል የወላጅ ኃላፊነት ነውና የምንችለውን ያክል ያንን አድርገናልና አላህ Subhanahu Wa Ta'ala መርተናል ብለ ያስባለሁ ትልቁና ዋናው ነገር ግን ያላህ ነውና አልহামዱሊላህ አላህን በጣም ነው ማመሰግነው ማሻአላህ ከነንተ በይበልጥ ባለቤታቸው ወይም ደግሞ ኡሙ ሶፋን በደንብ አድርጋ ተቆጣጣራቸዋለች ማለት ነው ማሻአላህ እሷ ቀርታለች አዎ በቂራት ቀርታለች ቁርአን ቀርታለች ሌሎችም ኪታቦችን ቀርታለች ኦልሞስት በመድረሳም ኡስታዝነት ታገለግል ነበርና መድረሳም ታስተምራለች ታዛና ነበር አሁን በስራ ላይ አይደለችም ግን ኦልሞስት የተሻለ ነገር ሳለና ያ ነው እነሱ መሰረት የሆነው በየስፋ ማሻአላህ አይርሶ ሲያገቡም አሪፍ አመራረጥ ነበሩት ማለት ነው ያው መቼም ያው እንግዲህ አይን ያማተራል ደግሞ ከመረጥክ ዲን ያላትን ይላልና ያ ውስጤ ስለነበረ ምንም አልነበረም ስመርጥም መድረሳም ትማራለች ወደ መስጂድ ታዘወትራለች ምርጫዬ ይሄ ብቻ ነበር እና ሷ ኢማን አላት የሚል ነው ያቀባውት አልহামዱሊላህ ደግሞ አላህ አሳክቶልኛል ይያስ ማሻአላህ እንግዲህ ልጆች 7 ልጆች ናቸው ያሏችሁ ሁለቱን ከጎናችን አድርገን የተለያዩ ነገራቶችን እየጠየቅናቸው ነው እነዚህ ሁለቱ ልጆች ናቸው ወይስ ሌሎቹም እንደዚሁ በዲናቸው ላይ ወይም ደግሞ በዱንያዊ ዕውቀታቸው ላይ ጠንካራ ናቸው ሁላቸውም በእነዚህ አይነት ደረጃ ላይ ናቸው ወይስ ምን አይነት ደረጃ ላይ ናቸው አልহামዱሊላህ ቅድም እንደገለጽኩት ሁለት ታላላቅ እህቶች አሏቸው የመጀመሪያው አፍሷ ከድር ትባላለች እሷ ቁርአን አፈዛለች ሐፊዝ ናት አዛለች ከሶፋን ጋራ ኦልሞስት የአንድ ወር ልዩነት ነው የተመረቀችው በጥሩ ውጤት ነበር የተመረቀችው ከመርከዝ ኹለፋው ራሺዲን የመጀመሪያው ሆና ነው በውጤት የተመረቀችውና ማሻአላህ ሱመያም አሁን ሂፍዝ እየቀራች ነው ኦልሞስት ኪታብም ይቀራራሉ ባለክ ጊዜያቸው ትምህርትም ይማራሉ እና ሁሉም ከዑመር በኋላ ያሉት ገና ናቸው ኦልሞስት 3 አሉ መሐመድ አቡበክር እና ኸንሳ ለዚህ እነሱ እንግዲህ
የመጨረሻዋ ገና ለአሁን ማለት ነው ለአሁን የመጨረሻዋ ገና 2 ዓመት ከ6 ወር ነች እሷ ቂራት አልጀመረችም ሌሎቹ ግን እየቀሩ ነው ያሉት ማሻአላህ የመጀመሪያ ልጃችሁ ያው ለነሱም ልዩ መመሪያውም ደግሞ አራያ ሆናለች ማለት ነው ማሻአላህ ከኹለፋው ራሺዲን መርከዝ በአንደኛ ደረጃነት ማሻአላህ እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ከአንድ ቤት 3 ሐፊዝ አለ እንደዚሁም ደግሞ አንድ ልጃቸው ገና እየቀራች ነው እሷም ለመጨረስ እየሄደች ይመስለኛል እንግዲህ እንደዚህ አይነት ቤተሰቦች والله እጅግ በጣም ያስቀናሉ አላህ እንግዲህ ለነሱም ከዚህ የበለጠ ለዲናቸው የሚለፉ ለዲናቸው የሚሰሩ አላህ ያድርጋቸው እንግዲህ እኛም ጊዜው ሲደርስ አሪፍና ምርጥ የሆነ ቤተሰብ በሸሪዓዊ ነገራቶችም ቢሆን በዱንያዊ ነገራቶችም አላህ Subhanahu Wa Ta'ala ምርጥ የሚባል ህይወትን እንዲያኖረን ከልቤ ምኞቴ ነው እስኪ እንግዲህ እነዚህን ልጆች ስታሳድጉ 3 ሑፋዝ አውጥታችኋል እንደዚሁም ደግሞ አንዷ ልጃችሁ አልጨረሰችም ሌሎችም ልጆቻችሁ እንደዚሁ በቂራት ላይ ነው የሚገኙት እነዚህ ልጆች በመታሳድጉበት ሰዓት ማለት በጣም ከባድ የምትሉት ነገር አለ ልጆችን በማሳደግ ሁኔታ ላይ ምን የሚያስቸግሩ ነገራቶች አሉ ልጆች አንዳንዴ ከቂራት አንፃር ወይ ከትምህርት አንፃር አልፈልግም ወይ የሆነ ነገር የሚሉበት አጋጣሚ ይኖራል ቢስሚላህ እንግዲህ እሱ ያው የሰው ልጅ ባህሪ ይለያያል ያው ኢንዲቪጁዋል ዲፈረንስ የሚባል ነገር አለ እያንዳንዱ የየራሱ ልዩ ባህሪ ልዩ ተሰጥቷለውና ከዛ አንፃር ልጆችን መጀመሪያ ላይ ቢቻል ያንን ምንድነው ፍላጎታቸው ነው በለጠ ጥሩ የሚሆነው ያንን መለየት ብንችል ነው ከዛ ውጪ ግን የልጆችን ምርጫም ማስተካከል ላይ ወሳኝ ነውና አንዳንድ ጊዜ ልጆች ጨዋታ ያሞኛቸዋል ጨዋታሉ ወደ በተለይ በህፃንነት እድሜያቸው ላይ ወደ ጨዋታ ነው የሚያዘነብሉት ቂራቱን ምኑም ሊዘነጉ ይችላሉ ይራሳሉ ህፃናት አእምሯቸው የማስታወስ እንትናቸው አነስተኛ በመሆኑ አሁን የነገርካቸውን በኋላ ይራሳሉና እሱን እየተከታተሉ በየጊዜው ማስታወስ በየጊዜው መምከር መንገድን እንዲይዙ ማድረግ እሱ ትልቅ ቻሌንጅ ነው ለዛ እንግዲህ መስዋዕትነት መክፈል ያስፈልጋል እና ህፃናትን ያደክማል ወይም ደግሞ እንዲ ነው እሱ ምን ይሻለኛል ካሁን በኋላ እሱ አይሳካምናም ብሎ ተስፋ መቁረጥ አያስፈልግም እና ትልቁ ነገር ልጆችን በየጊዜው እየተከታተሉ እየመከሩ ወደዛ መንገድ እንዲገቡ ማድረግ የግድ ያስፈልጋልና ትልቅ ቻሌንጅ አለው ግን ደግሞ አላህ Subhanahu Wa Ta'ala አስበንበትና ፈልገን ወደዛ ምንሄድ ከሆነ አላህም ይረዳናልና ወደ ኸይር ስራ ልጆችን መምከር ማስተማር ይጠበቃል ማለት ነውና ሁሉም ገር በገር አይሆንም ያስል ደግሞ በጣምም ከባድ ነው ተስፋ የሚያስቆርጥ ነገር የለውም ያው ማለት ከድሚያቸው አንፃር ህፃናት ስለሆኑ ክፉና መጥፎን በለየት ስለማይችሉ ወላጅ ኃላፊነት አለበት መከታተል አለበት በየጊዜው እና ጊዜውን መስዋዕት ማድረግ አለበት ለነሱ ለማለት ያክላል ማሻአላህ መርሐባ ሹክራን እንግዲህ ከዚህ በመቀጠል የሚጠይቃችሁ ደግሞ በምን አይነት ሁኔታ ነው የምታስቀሯቸው በመርከዝ ላይ ነው ወይስ ቤት እናታቸው ናቸው የምታቀራቸው በምን አይነት መልኩ ነው የሚቀሩት መጀመሪያ ላይ ያው ቁርአኑን ቤት ነው የሚቀሩት በነዘር ነዘሩን ቤት ጨርሶ ነው የሚወጡት እዛ በተረገ ማሐፈዙን ግን ሶፋንም ዑመርም በተለያየ ዙር ከመርከዘ ሰላም ከከሚሴ ገዚው ከሚሴ ካዳሪው መርከዝ ነው የተመረቁት እዛ 2 አመት ገብተው ነው የቀሩትና ሐፍሷም ኹለፋኡ ራሺዲን ላይ በተመላላሽ ትልቁ መስጂድ እየተመላለሰች ነው ትምህርቷንም እየተማረች እሱን እየቀራችና ሱመያም በዛ አይነት ነው ያለችው ሌሎቹ አሁን ይብዙን አልጀመሩ ነዘሩን ነው በቤት የቀሩት መሐመድ በመላሽ ብዙ ጊዜ ቀራርቷል ሌሎች ኪታቦችም ትንሽ ያቂዳ ኪታቦችና ፊቅህ ኪታቦችን
እየቀራን ያለው መሐመድ ስንት አመቱ ነው እድሜው 9 አመት ነው ገና 9 አመት ነው ቁርአን ጨርሷል የተለያዩ ኪታቦችን እየቀራ ነው ስለዚህ እሱ አላህ ካለ ወደፊት ያው እኛ እያገር ነው እንጂ እሱ አሁን ወደ ሂብስ ሊሄድ ይያለ ነው ምን ቢያንስ 10 አመት የሆነውና ይቀራል የሚል ነው ያው እንግዲህ ማመላከት አልኩት ያ ነው ነውና ስለዚህ ሌሎችን እየቀራ ቆየ ለሱም ይገራለታል ይቀለዋል በሚል 10 አመት እስከሚሞላው እየተጠበቀ ነው እሱም በኩክትና ይቀጥላል በዚህ አይነት ነው እሱንም እንደነ ሰፍዋን እንደነ ኸድር አዳሪ መርከዝ ማስገባት ምን ያላችሁ ወይስ በዛው በአካባቢው ባለ ተመላላሽ መርከዝ እንግዲህ እሱ ሁለቱንም እድል እንጠቀማለን አሁን ለጊዜው ያለው መስጂድ ላይ በተመላላሽነት ጀምሯል አንድ 3 ጁዝ አድርሷል ስለዚህ እንግዲህ አዳሪውንም ካገኘ ይቀጥላል ካልሆነም ደግሞ በተመላላሽነት እንዲሁ ይያለ እንትን ይላልና እሱም መንገዱን ጀምሮታል ማለት ነው خير ما شاء الله እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን ፕሮግራማችን እንደዚሁ ያለ ይቀጥላል አሁን ደግሞ እስኪ ከልጆቹ ጋር የመርከዝ ቆይታ እንደዚሁም ደግሞ የቂራት ፍላጎታቸውና የተለያዩ ነገራቶችን የምንዳስስ ይሆናል አብራችሁን ቆዩ مرحبا እንግዲህ ሁለታችሁም በአዳሪ መርከዝ ላይ እንደሐፈዛችሁ ነው እንግዲህ ሼክ ኸድር እየተናገሩ ያሉት እስኪ ከአዳሪ መርከዝ ላይ ስትቀሩ ምን ያህል አመት ቀራችሁ እንደዚሁም ደግሞ እዛ መርከዝ ስትቀሩ ምን አይነት አስቸጋሪ ነገራቶች አሉ የቤተሰብ ናፍቆት አለ መጫወት ልትፈልጉ ትችላላችሁ እንዴት ነበር እዛ ላይ የነበረው አህዋል የነበረው ሁኔታ እንዴት ነበር እስኪ እዛ መርከዝ ላይ የቆየነው ቆይታ 2 አመት 2 አመት ደግሞ እዛ ውስጥ ብዙ ወንድማማችነት ተፋቅሮ ተዋደው መኖርን ያመጣል እና ደግሞ ከአስቸጋሪ ነገሮች በለሊት ከሱቢ በፊት ስንቀሰቀስ እንቅልፍ ያስቸግራል ከፈጅር በፊት ነበር የምትነሱት ከፈጅር በፊት ጀምራችሁ ነው ወይስ ከፈጅር በኋላ ታርፋላችሁ ወይስ ከፈጅር በፊት ጀምራችሁ እስከሚነጋ ድረስ ከፈጅር በፊት ጀምረን ሙሉ መቅራት ከፈጅር በኋላ ማተኛ አንተኛ ምን ያህል ጊዜ ነበር የምትተኙት ወይም ከማታ አሁን ስንት ሰዓት እየተኛችሁ ነው እንደዚህ የምታደርጉት ከማታ ከኢሻ ከመጣን በኋላ ራት በልተን መተኛት ከፈለጋችሁ ተኛላችሁ ከፈለጋችሁ መቅራት ትችላላችሁ ለሊት ግን ሁሉም ይነሳ ለሊት መነሳት ግዴታ ነው ግድ ነው እና ቃል ላይ ከዙሁር ጀምሮ እስከ አሱር የእንቅልፍ ሰዓት ነው በዛ ሰዓት ላይ የፈለገው ሰው የፈለገውን አይነት ነገር ማድረግ ይችላል ግን እንቅልፍ ተኝ ይባላል እና ሌላ ደግሞ ምንም ሌላ የሚያስቸግር ብዙ ነው የቤተሰብ ናፍቆት ምናምን ይሄ ጨዋታ መናፈቅ ከልጆች ጋር መቦረቅ ምናምን የዛን ሰዓት ውስጣችሁ ላይ የሆነ ተጽዕኖ አላመጣባችሁም የመፈለግ ስሜት ቤተሰብ በሳምንት አንድ ቀን እየመጣ ጁማ ይጠይቃል ኦኬ በጁማ በመቶ ማየት ይችላል እኛ ግን ከዛ መውጣት አንችልም ሙሉ 2 አመቱን ከዛ መውጣታችሁ ማሻአላህ በዛ ሁኔታ ውስጥ ግን እናንተ ያው ሁለቱንም አመት ሙሉ በዚህ አይነት ሁኔታ ቀጥላችሁ ጨርሳችኋል ማሻአላህ እስኪ ዑመር ደግሞ مرحبا عمر ያንተስ የመርከዝ ቆይታ ምን ይመስል ነበር እሱ ከወጣ በኋላ ነው አንተ የገባው እሱ ከወጣ በኋላ የተቀየረ ነገር አለ ወይም ይሄ ከፈጅር በፊት የምትነሱት ነገር ቀርቶላችኋል ወይስ በዛው ነው የምትቀጥሉት ከፈጅር በፊት መነሳቱ በዛው ነው የቀጠለው ግን ብዙ የሚያስቸግር ነገር የለም ለሊት ስንነሳ ወይ ኡስታዝ የሆነ ነገር አንድ ነገር አጥፍተን ስንመታ በጣም ለንዳድር የዛን ጊዜ ህፃን ስለነበረ በጣም መበሳጨት ሊመጣ ይችላል ግን በዛን ጊዜ የተበሳጨነው አሁን ስናስበው ትልቅ ደረጃ ከመድረሳችን የተነሳ በቁርአንን ሐፍዘን ከመገኘታችን በጣም ጥሩ ነው ኡስታዞችንን ማመስገን ፈልጋለሁ ማሻአላህ የዛኔ ባይመታችሁ ወይም የተለያዩ ነገራቶችን ባይላችሁ ባይመክራችሁ በዛ በለሊት እየቀሰቀሰ ጥሩ የሚባል ክትትልን ባደርግላችሁ ዛሬ ላይ ላታፍዙ ትችላላችሁ ብለ ነው ታስበው እና የመርከዝ ህይወትን ስታሳልፉ በዛ መልኩ ማሳለፋችሁ ዛሬ ላይ እጅግ ደስተኛ አድርጓችኋል خير ما شاء الله እንግዲህ እናንተ እስኪ አሁን ዛሬ ላይ ቁርአን ሐፍዛችኋል በ11 አመት አንተ ሐፍዘሃል እንደዚሁም ደግሞ ሰፋንም በ12 አመቱ ሐፍዟል
ዛሬ ላይ እሱ 15 ዓመቱ ነው አንተ ደግሞ 12 ዓመትህ ነው እንግዲህ ካሁኑም ጀምራችሁ ሊሆን ይችላል ትምርት እየተማራችሁ ይሆናል እንደዚሁም ደግሞ ከትምርት አልፎ ዩኒቨርሲቲ የተለያዩ ነገራቶችን መግባት ልትፈልጉ ይችላልላችሁ የዛኔ ቁርአን እንግዲህ ሙራጃ አካል ተደረገ በቶሎ ሊጠፋ እንደሚችል ነው የምናቀውና ከዛ አንፃር እናንተ የወደፊት ህልማችሁ በዱንያውም ይሁን በዲናዊ ዕውቀታችሁ ምን ያህል ለውጥ ማድረግ ትፈልጋላችሁ እንደዚሁ ምን አይነት ህልም አላችሁ እኔ በዲኔ ውስጥ ትልቅ ቁርአን ምን እንደሚል ሚስጥሩ ውስጥ ያዘውን ነገር ነብዩ እንዴት ብለው ፈሰሩት አላህ ስለምን ፈልጎና ያወረደው ሚለው በደህና አውቄ ጥልቅ ዕውቀት ኑሮኝ ሰዎችን የዙልምን ጨለማ አውጥቼ የእስልምናን ብርሃን ማስገባት አላህም ኢነ አክረመኩም ዐንደላህ አጥቃኩም ይላል ከናንተ ውስጥ የተከበረ ብሎ ማለት አላህን የሚፈራ ነው ይላል ከዛ እነዛ ደግሞ አላህን የሚፈሩት እነማን ናቸው ከተባለ ኢነማ يخشى الله من عباده العلماء አላህን የሚፈሩት እነዛ እኮ አላህን የሚፈሩት ኢነማ يخشى الله من عباده ከባሪዎቹ እኮ العلماء አዋቂዎች ናቸው ጥልቅ ዕውቀት ያላቸው ነው ይላልና በጥልቅ ዕውቀት ኑሮኝ የእስልምናን ብርሃን ማስፋፋት የዙልምን ጨለማ ማውጣት ፈልጋለሁ በቁርአኑ በደንብ አድርገህ በቃ የሚለውን እያንዳንዱን ተፍሲሮቹን በደንብ ተረድታቸው ምን እንደሚሉ በደንብ አውቃቸው ከናወራረዱ ጭምር ያንን ዕውቀት በራስህ በደንብ አካብተህ የተለያዩ ሰዎችን ከዙልም ወይም ደግሞ ከሽርክ ከሚባለው ነገራቶች ለማውጣት ህልማለ ማሻአላህ አላህ እንግዲህ ያሳካልህ እስኪ ደግሞ በዱንያዊ ጉዳይ ላይ ይሳም በዱንያዊ ጉዳይ ትምህርት ትማራለህ ስንተኛ ክፍል ነህ 3 ጨርሼ ወደ 4 ነው ማሻአላህ ከመርከዝ በፊት ትማር ነበር ከመርከዝ ከመግባት በፊት መርከዝ ከመግባት በፊት 1 እና 2 ተመረ ወደ 3 ሳልፍ ነው የገባው ቀጥታ ወደ መርከዝ ገባ ማሻአላህ አሁን 4ኛ ክፍል ነው ማለት ነው የምትጀምረው መስከረም ላይ ማሻአላህ ተመረህ አንተ ምን መሆን ትፈልጋለህ ምን አይነት አገልግሎት መስጠት ትፈልጋለህ ተመሬ ማስተማሪም ሌክቸር መሆን እፈልጋለሁ ትልቁ ጋር ላይ ሁሉ ይሄን ደግሞ የመረቁበት በሁሉም ነገር ላይ ዕውቀትን መጀመሪያ ማስቀደም አለብኝ አለ ዒልሙ قبل القول ولا عمل ተብሏል ዕውቀት ከመናገር ወይም ከመስራትም በፊት ሁሉ ነገር ዕውቀት መኖር አለበትና በመማር ማስተማር ላይ መቆየት ፈልጋለሁ ይሄንን የፈለክበት ምክንያት አሁን ለምሳሌ የተለየ ምክንያት ለምሳሌ ዶክተር አሁን ልሁን ቢል አንድ ሰው ዶክተር የሚሆንበት የራሱ የሆነ ምክንያት አለ እናንተ ከምን አንፃር ነው አንተ እኔ ዕውቀትን ተምሮ ማስተማሩ በላይ ስለሆነ ዕውቀትን በደህና ተምሬ ለሰዎችንም በደህና ማስተማር ያለህን ዕውቀት ለህዝብ ተደራሽ ማድረግ ትፈልጋለህ ማለት ነው خير ما شاء الله እንግዲህ አላህ አሰብከውን ያሳካልህ مرحبا ወደ ሰፍዋን እንሄዳለን ሰፍዋንስ የትምህርት ደረጃ እንደዚሁም ደግሞ የወደፊት ዱንያዊና ዲናዊ ህልሞች ምን ይመስላሉ እስኪ እሱን ትንሽ አጋራን እኔ የ8ኛ ክፍል ተማሪ ነኝ አሁን ላይ 8ኛ ክፍል ነህ ማሻአላህ ወደፊት ደግሞ መሆን የምፈልገው በዲኔ ጉዳይ እስልምናን መርዳት ነው የምፈልገው ምስኪኖችንም መንከባከብ ደግሞ በጨለማ ውስጥ ያሉትን ወደ እስልምና ወደ ብርሃኑ መጣራት ነው የምፈልገው ኦኬ አሁን ላይ ካፊር የሆኑ ሰዎችን አንተ ዳዋ አድርገህ ወደ እስልምና ለማምጣት ማለት ነው ማሻአላህ የትምህርቱስ በትምህርት ደግሞ ተምሬ ፖለቲከኛ መሆን እፈልጋለሁ ምክንያቱም ደግሞ በአለም ላይ ያለውን ብጥብጥ ፍትህ ለማስፈን አላማ ነኝ ለዛ ነው የፈለክበት ፖለቲከኛ መሆኑን ማሻአላህ እሱንም ደግሞ ዑመር ኢብኑ الخطابን አርአያ አድርጌ ማሻአላህ እንግዲህ የተከበራችሁ የተወደዳችሁ ተመልካቾቻችን እንግዲህ ምን ያህል ህልም እንዳላችሁ ሁላችሁም እየተመለከታችሁ ነው እንግዲህ ለሁለታቸውም አላህ Subhanahu Wa Ta'ala ህልማቸውን እንዲያሳካላቸው ከልብ አድርገን እንመኝላችኋለን አብራችሁን ቆዩ ከትንሽ ቆይታ በኋላ እንመለሳለን خير እንግዲህ ወደና የተከበራችሁ ተመልካቾቻችን ከትንሽ ቆይታ በኋላ ተመልሰን መተናል እንግዲህ እዚህ ድረስ አክብረውን መተዋል አላህ Subhanahu Wa Ta'ala ከፍ ያለ ምንዳን አላህ Subhanahu Wa Ta'ala ይሰራቸው ይያለን ወደ ፕሮግራማችን ማገባደጃ ስንሄድ ሼክ ኸድር እንግዲህ ልጆቻችሁ በዚህ መልኩ
ህልም አላቸው የተለያዩ ነገራቶችን ማድረግ ይፈልጋሉ እንግዲህ ለነዚህ ህልሞቻቸው እናንተም ልክ እንደስከዛሬው ልክ ከዚህ ቀደሙ እንደምታደርጉላቸው አይነት ድጋፍ ሁሌም እንደማይለያቸው ነው ማምነው ከዚህ በመቀጠል እንግዲህ እናንተ ልጆችን በደንብ አድርጋችሁ ያሳደጋችሁ ትገኛላችሁ አላህ Subhanahu Wa Ta'ala ረህመቱን ያጎናጽፋችሁ እንደዚሁም የምትፈልጉት አይነት ደረጃ ላይ ይድረስላችሁ ለልጆች እንደዚሁም ደግሞ ለወላጆች ማስተላለፍ የምትፈልጉት ነገር ካለ ማስተላለፍ ትችላላችሁ እሺ እንግዲህ እኔ ተጋድሯል ለህፃናትና ይሄን ፕሮግራም ለሚከታተሉ ወጣቶች ሰዓቱ የመቅራ ሰዓት ኢልም ማግኘት ሰዓት አሁን ነው ወደፊት ነው የሚቆጨውና ካለፈ በኋላ የራሴን አንስቼ በነግራችሁ 12ኛ ክፍል እስከምጨርስ ድረስ ከቁርአን ውጪ አልቀራውም ነበርና ከዛ በኋላ ነው ኪታቦችንም የጀመርኩት ግን የዛን ያክል ገፍቼ አልሄድኩም በተለይ ደግሞ ወደ ትዳር ስትገባ ያ ቻሌንጅ ነው የሚሆነውና አሁን ያለንን ጊዜ ወላጆቻችን ላይ ያለን ጊዜ እና ትርፍ ጊዜያችንን በደንብ ተጠቅመን ልንቀራበት ይገባል ኢልም መያዝ ያለብን ለእስላም መሰረት የሚሆነ ነገር መሸመት ያለብን አሁን ስለሆነ በዕልም በኩል ትኩረት ሰጣችሁ ልትቀጥሉ ይገባል የሚል ያለኝ ለወላጆች ያለ መልእክት እንግዲህ ሁሉ ነገር የሚያሳካው አላህ Subhanahu Wa Ta'ala ነው በአላህ ውሳኔ ነው ሁሉም ተግባራዊ የሚሆነው ግን ደግሞ የአላህ ውሳኔ ብቻ ተማምኖ ቁጭ ማለት ሳይሆን ሁሉም ሰበቡን ማድረስ ስላለበት ልጆቻችንን ቅርአት በማቅራትና ካሁኑ እስላማዊ አደብ ወይም ስነ ምግባር ይዘው እንዲያድጉ ልዩ ትኩረት ልንሰጥ ይገባል ስለዚህ እሱ ላይ ትኩረት እንስጥ ነገ ትውልዱን በተለይ አሁን ብዙ የተበላሹ ነገሮች አሉና የወደፊቱን ትውልድ ለማስተካከል አሁን ህፃናት ላይ መስራት ስላለብን ሁሉም ወላጅ ይሄንን ኃላፊነት ይዞ ልጆቹን በትክክለኛ ተርቢያ ላይ ለማሳደግ ጊዜውን ሀብቱን ዕውቀቱን መስዋዕት ማድረግ አለበት የሚል ነገር ነው ያለኝ ሌላውና የመጨረሻ ልናገር የምፈልገው እንግዲህ ወላጅ እንደ ይጥራል ሰበብ ያደርሳል ከዛ በኋላ እያደገ በሄደው ቁጥር ግን የራሱን ነገር እያመቻቸ መሄድ አለበት እኔ አሁን ስለ ልጆች ራእይ ስጠይቃቸው ነበርና እስከዛሬ አልሰማዋቸውም እንደዛ አይነት ነገርም ጠይቄ አላቅም ልጆችን ያው ጥሩ ነገር እንዲማሩ ታነሳሳለ ተመክራለ በሄዱ ቁጥር ራሳቸው የሚፈልጉትን ነገር መምረጥ ነውና በዛ እንዲሄዱ ማድረግ ያለበት አንተ መርጠህላቸው በዚህ ሄዱ የምትላቸው ከሆነ ምናልባት ፈኑ ላይሆን ይችላል ያ ሰው ያ ልጅ ስለዚህ ልጆችን ጥሩ ነገር ማመላከት ከዛ በኋላ ግን ራሳቸው በሚገራላቸው መስመር በጥሩ መስመር ማለት ነው በጥሩ በሚገራላቸው መስመር እንዲሄዱ ማድረግ ያስፈልጋል እና ሁለቱም ጥሩ ራእይ ነው የመረጡት እንግዲህ ባለን ያክል ለመርዳት ጥረት እናደርጋለን ሁላችንም ዱዓ አድርጉልን ለሁሉም ኡማ እርስ በርስ ዱዓ በመደራረግ አንድነታችንን አጠንክረን እንሂድ በአሁኑ ወቅት እስላም ያጣው አንድነት ነውና ሁላችንም ለሙስሊም እና ለሙስሊሞች አንድነት የሚጠበቅበንን እንስራ ለማድረግ የሚል መልእክት አለኝ ለሙስሊሙ ህብረተሰብ በሙሉ مرحبا እንግዲህ ሼክ ኸደር ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁልን እጅግ በጣም አድርገን እናመሰግናለን ስለነበረን ቆይታ እጅግ አድርገን እናመሰግናለን አላህ Subhanahu Wa Ta'ala የምትፈልጉበት ደረጃ አላህ ድርሳችሁ እያለን ወደ ተመልካቾቻችን ስንመለስ የኛ ሚና የተሰኘው ፕሮግራማችን ለዛሬው እዚሁ ላይ ይገባደዳል ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም ሰላም ሁኑልን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ